Sooner or later, every person that starts drinking, it leads to other sins. ለምን ብዙዎቻችን በድንገት ከነበርንበት መንፈሳዊ ህይወት ደረጃ እንወርዳለን? ውስጣችን ያለው መንፈሳዊ ግለት ለምን ቀስ በቀስ እየቀነሰ ይመጣል? ዛሬ በዚህ ቪዲዮ መንፈሳዊ ህይወታችንን የሚያዳክሙትን 4 ነገሮችን ከእግዚአብሔር ሰው ቭላድ ሳፍጁክ እንማራለን። በአማርኛ ስለሆነ ቪዲዮውን እስከ መጨረሻው መከታተላችሁ አይረሳ። ይህን ቪዲዮ ላይክ በማድረግ ጀምሩት። በታማኝነት ተባረኩ። ብዙዎቻችን በመንፈሳዊ ህይወታችን በጣም የበሰልባቸው በመንፈሳዊ ህይወታችን ትልልቅ ነገር ያየንባቸው ጊዜያቶች ነበሩ። ማንረሳቸው ጊዜያቶች አሉ። ጸሎት ጀምረን የማናቋርጥበት፣ የእግዚአብሔርን ቃል ለማንበብና ለማጥናት የነበረን ረሃብ፣ በእግዚአብሔር ቤት በቀን በቀን የምንመላለስበት ጊዜ ነበረ። ውስጣችን ያለው የእግዚአብሔር እሳት በተደጋጋሚ በህይወታችን ላይ እየጨመረ የሄደበት ጊዜ ነበረ። ነገር ግን አሁን ብዙዎቻችን ጋር የሌለ ሰዎች አለን። ያንን መንፈሳዊ ግለት የጣልን ከዛ ከመንፈሳዊ እሳት መንፈሳዊ ህይወታችሁን ያወረዱት በድንገት እንድትደክሙ ያደረጋችሁ ነገሮች ዛሬ ልነግራችሁ ፈልጋለሁ። በሽታውን ካገኘው መድኃኒቱን ማግኘት ቀላል ነው ይላሉ የሕክምና ሳይንስ ያጠኑ ሰዎች። መድኃኒቱ ከመገኘቱ በፊት በሽታው ምን እንደሆነ ማወቅ አለብን፣ ወይም ለምን እንደተከሰተ ማወቅ አለብን። ስለዚህ አንዳንዶቻችሁ አሁን የእግዚአብሔርን ቃል ማጥናት እንደ ድሮ አይደላችሁም። ትፈልጋላችሁ እዛ ህይወት ላይ መመለስ፣ ነገር ግን አልቻላችሁም። እንደ ድሮ መጸለይ አትችሉም። እንደ ድሮ የእግዚአብሔር ቤት መመላለስ አትችሉም። ያ ድሮ ውስጣችሁ ይሰማ የነበረው የክርስቶስ ፍቅር አሁን የለም። ድሮ ቋትና ማታ የምትጸልዩ ሰዎች አሁን መጸለይ በጣም እየከበዳችሁ ነው። ለምንድን ነው እንደዚህ የሆነው የሚለውን ነገር ዛሬ ነግራችኋለሁ። ይህ ቪዲዮ በጣም እንደሚጠቅማችሁ አምናለሁ። የመጀመሪያው መንፈሳዊ ህይወታችንን የሚያዳክሙ ነገሮች መካከል አንደኛው ጸሎትንና የእግዚአብሔርን ቃል መተዋችን ነው። መጀመሪያ መንፈሳዊ ህይወታችንን እያደከመው የመጣው ነገር ወይም የሚያደክመው ነገር ጸሎትን መተው ነው። ጸሎት ለአንድ ክርስቲያን እንደ መተንፈስ ያክል ነው። አንድ ሰው ካልተነፈሰ መኖር እንደማይችለው ልክ እንደዛ መንፈሳዊም ዓለም ላይ ክርስቲያን የማይጸልይ ከሆነ እየተነፈሰ አይደለም። አምላኩ ጋር የማይገናኝ፣ የማያወራ፣ ኃይልን የማይቀበል፣ በዙሪያው ያሉን የመናፍስቶችን አሰራር በጸሎት ስፍራው የማያፈርስ ከሆነ ይህ ሰው በመንፈሳዊ ህይወቱ እየደከመ ለሰይጣንም እድል ፋንታና በር እየከፈተ ስለሚሄድ ይህ ሰው በመንፈሳዊ ህይወቱ እየደከመ ይሄዳል። ሁለተኛ የእግዚአብሔርን ቃል መተው ነው። ጸሎትና የእግዚአብሔርን ቃል ማጥናት ሲያቆም ሰው ወደ መንፈሳዊ ድርቀት፣ ወደ መንፈሳዊ ድካም እየመጣ ይሄዳል። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም እንደሚል ማቴዎስ 4 ላይ በኢየሱስ እንደተናገረው ብዙዎቻችን ምግብ እንደምንበላው ሌሎች ነገሮችን እንደምንመገብ የእግዚአብሔርን ቃልም ልንመገብና መንፈሳዊ ህይወታችንን በቃሉ ልንመሰረት ያስፈልጋል ማለት ነው። ቃሉና መንፈሱ ከሌላችሁ መንፈሳዊ ነገራችሁ እየደከመ ነው የሚሄደው። መንፈሳዊ ነገር ዝም ብሎ በድንገት ላያችን ላይ ምጥት የሚል ነገር አይደለም። መትጋት ይፈልጋል። ከሱ ጋር ጊዜ ባሳለፈን ቁጥር ነው መንፈሳዊ ነገራችን እያደገ የሚሄደው። ስለዚህ ጸሎትና የእግዚአብሔርን ቃል እየተውን በሄድን ቁጥር መንፈሳዊ ድካም ውስጥ እየገባን እንመጣለን። ታዲያ ለመጸለይ ምን ላድርግ? እየደከምኩ ነው፣ የእግዚአብሔርን ቃል ለማንበብ ምን ላድርግ ካላችሁ ምንም አይደለም። የተለየ ካልኩሌሽን የለውም። መጸለይ ጀምሩ። 30 ደቂቃ ፕሬ ማድረግ ከከበዳችሁ 1 ደቂቃ ጸልያችሁ ለመነሳት ሞክሩ። 2 ደቂቃ ጸልያችሁ ለመነሳት ሞክሩ። እግዚአብሔር ከዛ በኋላ ጸጋን እያበዛ ይሄዳል። ሁለተኛው መንፈሳዊ ህይወታችሁን የሚያደክመው ነገር በዓለማዊ ተጽዕኖ ስር መሆን ወይም ደግሞ በዓለም ተጽዕኖ የተደረገ ነገር በብዛት መመገብ ማለት ነው።
ምን ማለት እንደሆነ በትክክል ልንገራችሁ። ከዓለም የሆነ ነገር ብቻ ህይወታችንን መመገብ። እግዚአብሔርን ቃል አሁን ተመገቡ ብለን እንዳወራ ነው። ከዓለም የሆነ ነገር ብቻ መመገብ፣ ዓለማዊ ነገሮች፣ መጥፎ መዝናኛዎች፣ አንዳንዶቻችን ዜናዎች፣ ቲክቶክ፣ ዩቲዩብ፣ ሌሎች ከእግዚአብሔር ሐሳብ ውጭ የሆኑ ነገሮችን ረጅም ሰዓት በማየት መንፈሳዊ ህይወታችን ይደነዝዛል። በጣም እንደክማለን። የብዙዎቻችሁ ችግር ብዬ የማምነው አንዱ እንደውም ይሄ ነው። ሰይጣን በዚህ ዘመን መሳሪያ ይዞ ክላሽ ይዞ እንደ ድሮ እንደ አባቶቻችን መጥቶ ጌታን ካዱ አይደለም የሚለው፣ ነገር ግን በምቾቶቻችን በኩል በቲክቶክ፣ በዩቲዩብ፣ በማህበራዊ መዝናኛ ስፍራዎች ላይ ነው በነዛ አድርጎ ሰይጣን ወደ ህይወታችን የሚመጣው ማለት ነው። በዚህ ሁኔታ እንግዲህ መንፈሳዊ ህይወታችንን እያዳከመ ይሄዳል። ሐሳባችን ለዓለማዊ ነገሮች ብቻ የነቃ ይሆናል። እንትና የሚባል ቲክቶከር፣ እንትና የሚባል ዩቲዩበር እያላችሁ ቀኑን ሙሉ ስታስቡና ስትጨነቁ ስትውሉ ለእናንተ አይታወቃችሁም። ነገር ግን መንፈሳዊ ህይወታችሁን እያስበላችሁ ነው። ለዚህ ዛሬ አንድ ነገር ልመክራችሁ ፈልጋለሁ። ምናልባት ቲክቶክ አፕሊኬሽን ከስልካችሁ ማጥፋት ካለባችሁ አጥፉ። መጥፎ ሰዎች ካሉ በእናንተ የሶሻል ሚዲያ ፕላትፎርም ላይ አንፎሎ አድርጓቸው፣ ብሎክ አድርጓቸው። ልባችሁና ሐሳባችሁን ለእግዚአብሔር ወደሚያቀርብ ነገር ብቻ አድርጉ ትላለሁ። ሶስተኛው መንፈሳዊ ድካምን ህይወታችን ላይ የሚያመጣው ከመንፈሳዊ ህብረት መለየት ነው። ከመንፈሳዊ ህብረት ስንለይ በህይወታችን ላይ በጣም ብዙ አይነት መንፈሳዊ ውጊያዎችና ድካሞች እየመጡ ይሄዳሉ። ዕብራውያን 10 ላይ ሲናገር ቀኑ እንደደረሰ ስታውቁ እርስ በርሳችሁ መሰባሰብን አትተው፣ ወይም እርስ በርሳችን መሰባሰባችንን አንተው፣ ነገር ግን እርስ በርሳችን ደግሞ እንመካከር ይላል። ይህ የመጨረሻው ዘመን ነው። በዚህ የመጨረሻው ዘመን ከቤተ ክርስቲያን ጋር ከአካሉ ጋር ህብረት የማናደርግ ከሆነ እየደከምን እንሄዳለን። መንፈሳዊን ህብረት እግዚአብሔር ያደረገው አንዱ በግል ከሱ ጋር ባለንና ከወዳጆቻችን ጋር ባለን የቤተ ክርስቲያን አንድነት ውስጥ ነው። ስለዚህ መንፈሳዊ ህብረት መሄድ ባቆምን ቁጥር፣ ቤተ ክርስቲያን መሄድ ባቆምን ቁጥር መንፈሳዊ ህይወታችን እየደከመ ይመጣል። አንደኛ መንፈሳዊ የሆነ ጥበቃ አለ በመንፈሳዊ ህብረት ውስጥ። ሁለተኛ እግዚአብሔር ራሱ በመጽሐፍ ቅዱስ ሲናገር 2-3 ሆናችሁ በስሜ በተሰባሰባችሁበት እኔ በዛ አገኛለሁ የሚል ድንቅ የሆነ ቃል ኪዳንን ከእግዚአብሔር ዘንድ ተቀብለናል። ስለዚህ እርስ በርስ ስንሰባሰብ፣ አንድ ስንሆን፣ ስንያዝ፣ አብረን ህብረት ስናደርግ፣ ቤተክርስቲያን ስንሄድ፣ በቤተክርስቲያን ህብረት ውስጥ አብረን ስንጸልይ፣ ቃሉን ስንካፈል መንፈሳዊ ህይወታችን እየበረታ ይሄዳል። ልክ ግን ቸርች መቅረት ስትጀምሩ፣ አንዳንዶች በዚህ ዘመን እኔ በኦንላይን ነው መንፈሳዊ ነገር የምከታተለው ቸርች አልሄድም የሚል እንደ እርድና የሚቆጠሩ ነገሮች በምድራችን በዝተዋል። እነዚህ ሁሉ ግን ትክክል አይደሉም። እግዚአብሔር ህብረትን ይፈልጋል። ሐዋርያቶቹ ላይ መንፈስ ቅዱስ የወረደው በህብረት ሲጸልዩ ባሉበት ስፍራ ነው። ሌሎቹም ቦታ ላይ መንፈስ ቅዱስ በኃይል የሰራበትን ስፍራ ካያችሁ በህብረት ውስጥ ነው። ስለዚህ ህብረትን እንውደድ። ዛሬ ምናልባት ቤተክርስቲያን መሄድ ያቆማችሁ ሰዎች ተነስታችሁ መሄድ ጀምሩ። የሆነን ሰው አኩርፋችሁ፣ የሆነን ሰው ተጣልታችሁ ከቤተክርስቲያን ቀርታችሁ ከሆነ እመኑኝ ያ ሰው አይጎዳም። እናንተ ግን መንፈሳዊ ህይወታችሁን እየተጎዳችሁ ነው። ይቅርታ አድርጉለትና ለዛ ሰው ወደ ቤተ ክርስቲያን መሄድ ጀምሩ። ህብረታችሁን አድሱ። ንስሐ ግቡና ከእግዚአብሔርና ከህዝቡ ጋር ህብረት አድርጉላለሁ። አራተኛውና የመጨረሻው መንፈሳዊ ህይወታችሁን የሚያደክም ነገር ሚስጥራዊ ኃጢአትን አለመተው ወይም ሚስጥራዊ ኃጢአትን ጸጥ ማለት መታገስ ማለት ነው። ብዙዎቻችን ስውር ኃጢአት ወይም ሚስጥራዊ ኃጢአት አለን። ስውር ኃጢአቶቻችንን ግን እንድንናዘዝና ጨክነን ቆርጠን እንድንጥል እግዚአብሔር ይፈልጋል። የብዙዎቻችሁ 90% የሚሆነው አማኝ ችግራችን በህይወታችን ውስጥ ያሉ ስውር ኃጢአቶች አሉ። አንዳንዶቻችን በሐሳባችን በኃጢአት ውስጥ፣ አንዳንዶቻችን ደግሞ በሰውነታችን፣ በስራችን፣ በተግባራችን በኃጢአት ውስጥ በስውር ኃጢአታችን ውስጥ የምንመላለስ ሰዎች አለን። እዚህ መጽሐፍ ቅዱስ አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ ኃጢአታችንን እርስ በርሳችን ብንናዘዝ
ከኃጢአታችን ይቅር ሊለን ከአመፃ ሁሉ ሊያነጻን ታማኝና ጻድቅ ነው ይላል። ስለዚህ ኃጢአታችንን ለእግዚአብሔር መናዘዝ አለብን። ይህ ኃጢአት እግዚአብሔር ሆይ ከብዶኛል፣ እንደዚህ ማድረግ ከብዶኛል፣ እግዚአብሔር ሆይ ኃጢአቴን ይቅር በለኝ፣ እንድጨክን ጸጋ አብዛልኝ ይበሉት። በዚህ ጊዜ እግዚአብሔር ወደ መንፈሳዊ መታደስ ያመጣቸዋል ማለት ነው። ነገር ግን ስውር ኃጢአታችሁን ተሸክማችሁትና ተስማምታችሁ የምትቆዩ ከሆነ የፈለገ ነገር ህይወታችሁ ላይ ቢፈጠር መንፈሳዊ ህይወታችሁ ሊጨምርና ሊያድግ አይችልም። አሁኑኑ ያንን ኃጢአት ተው። አሁኑኑ ያንን ኃጢአት ተዩ። ከሐሳብሽ አስወጪው፣ ከተግባርሽ አስወጪው። በእግዚአብሔር ፊት ተንበርከኪና ጸጋ እንዲበዛልሽ ጸልይ። ጸጋ እንዲበዛልሽ ጸልይ። በዚህ ጊዜ ኃጢአትህን በእርሱ ላይ ስታደርግ ኢየሱስ በደሙ ያነሳዋል ከህይወት ላይ። እነዚህን ነገሮች በህይወታችን ላይ ካደረገን መንፈሳዊ ህይወታችን ከድካም ይወጣል ማለት ነው። እነዚህ አራቱ ነገሮች ግን ህይወታችን እንዲደክም ከእግዚአብሔር ጋር ህብረት እንዳናደርግ ያደረጉ ነገሮች ናቸው። በዛሬው ቪዲዮ እንደተባረካችሁ አምናለሁ። ቪዲዮአችን ለብዙዎች ተደራሽ እንዲሆን ቪዲዮን ላይክ አድርጉት ፕሊስ፣ ኮሜንት አድርጉ፣ ሼር አድርጉ ለወዳጆቻችሁ። ተባረኩ። ወዳችኋለሁ። ሻሎም